አንድ የሞባይልን ያዛርገው ትልቁም ነገር ለሁለት ሀገር የሚጠቅም ነው። ያዛርገው የሰው ፊት መቆም በጣም ያደክማል። ሁሉ ነገር ሊቀልህ ይችላል። ሰውን ማስታወስ፣ ሰውን መጠየቅ፣ ሰውን መቀበል፣ ሰውን ማስረዳት እጅግ በጣም ያደክማል። ይህን ድካም ደግሞ ለመቀነስ ከ1 ሚሊዮን 100 ሺህ ተከታይ ቤተሰቦቼ 100 ሺህ ሰዎች 100 ብር በየሲር ለና የበጎ አድራጎት ድርጅት ቢመዘገቡ ያ የሰው ፊት የሚያደክመው ነገር ይቀንስልናል ብቻ አይደለም ሊያጠፋልን ሁሉ ይችላል። ከ1 ሚሊዮን 100 ሺህ ተከታይ 100 ሺህ ማለት 10% ማለት ነው። የለንም እንዳትሉ በ24 ሰዓት ውስጥ ምን ያህል ቤተሰብ እንዳለኝ ምን ያህል ቁም ነገረኛ ቤተሰብ እንዳለን የማይበት ነው የምንሰማው። ልባችን ላይ የሚቀመጠው ውበቱ መቼ ነው? መሬት ላይ ሲወርድ ነው፣ የሰው ቤት ሲወርድ ነው። ይህ እንደም ያልኳችሁ የሆኑ ግለሰቦችን ለማዳን አይደለም። 6700 ቤተሰብ ያዘው የሲር ለና የበጎ አድራጎት ድርጅት ውስጥ ላሉ እህቶቼ፣ እናቶቼ፣ ልጆቼ ፈገግታቸውን ለመጨመር ነው። ያለነው ደግሞ ሻህሩ ረመዳን ነው። ማንኛውም መልካም ስራ እጥፍ የሚሆንበት ነው። ይህን እድል ሰምቶ ያሳልፋል ብለው ሰው የለም። እንኳን 100 ሺህ ከዛ በላይ እንጠብቃለን። እስቲ ግን በ100 ሺህ እንያቸው። በ24 ሰዓት ውስጥ እንተያያለን። አላህ መልካሙን ስራ ልባችን ላይ ከቶ ከሚተገብሩት አላህ ያድርገን።